ሰላም ሰላም ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብያችኋለሁ። ሰላማችሁ በያላችሁበት ቦታ ብዝት ይበልልኝ፣ ሀገራችንን ሰላም ያደርግልን። ዛሬ የመጣሁት እንግዲህ ቡልቱ ነብል ያለበት ሁኔታ ታውቁታላችሁ። የጋዲሴ እናት ልጁን እየገደለችው ነው ያለችው፣ በጣም እያሰቃየችው ነው ያለችው። እኔንም እያፈላለገች ነው። ቤት ነው ሁላ ተደብቄ ነው ያለሁት። በጣም እያሰቃየችው ነው ያለችው። ምን ማድረግ እንዳለብኝ ሁላ ግራ ነው የገባኝ። በሱ ምክንያት የተነሳ የሰውን እየገደለች ነው እናትየውና እሱ ማን እንደሆነ የተሸፋፈነ ሰው ነው እየገደሉት ያሉት። ብቻ ምን ማድረግ እንዳለብኝ ሁላ ግራ ነው የገባኝ። በሱ ሀገር ላይ በጣም እኔንም አስፈራርታኝ ነው ቤት ውስጥ ነው ያለው እና እያሰቃየችው ነው ያለችው። እያያችሁት ነው ብዬ ቪዲዮውን አስባለሁ። ቪዲዮውን ትላንት የተለቀቀውን በቡልቱብ የተለቀቀውን ቪዲዮ አይታችሁ ከሆነ በጣም እያሰቃየችው ነው ልጁን ያለችው። እየገደሉት ነው። ምን ማድረግ እንዳለብኝ አላውቅም። ህግ ቤት እንኳን መሄድ አልቻልኩም። ማነች ምስቱ እዛ ቁጭ ብላ እሷን ያቺን ጋዲሴን ነው የያዘችው። ደግሞ ቤታቸው ሁላ ግራ ነው የገባኝ። የት እንዳለ ሁላ አላውቅም። እኔ ብቻ አላውቅም። ማውራው ነገር ሁላ ነው የጠፋብኝ እና እያፈላለገችኝ ነው። እኔንም እንደሆነ እየተነገረኝ ነው ያለው። ምን ማድረግ እንዳለብኝ ብቻ አላውቅም። ግራ ነው የገባኝ በእውነት። እና ጋዲሴ ካለሽበት ቦታ እባክሽ ውጭና እናትሽ ያለችበት ቦታ ነይ ነው እያልኩሽ ያለሁት። እባክሽ ታችሁ ከሆነ ትናንት የተለቀቀውን ቪዲዮ አይታችሁ ከሆነ እዚህ ጋር አሁን እንደምታዩት ማለት ነው። ይሄው ይሁንትና በጣም እንትን እያለች ነው ያለችው። እዚህ ጋር አሁን ትናንት የተለቀቀውን ቪዲዮ እስቲ ያላያችሁት እዚህ ጋር አሁን ኦሮምኛ ነው ማወሩት። እዚህ ጋር በምታዩት ማለት ነው ኦሮምኛ ነው እያወሩ ያሉት። ምን እንደሆነ አላውቅም። ብቻ እየገደሉት ነው ያላችሁት። ይሄው እንደምታዩት ማለት ነው በጣም እንትን እያሉት ነው፣ እያሰቃዩት ነው ያሉት። ብቻ አላውቅም ምን ማድረግ እንዳለብኝ እሱን ሳይ ማለት ነው ቪዲዮን ሳይ ማለት ነው በቃ አንቺም እየተፈለግሽ ነው ጥፊ ምናምን ስራ ቦታው ለመውጣት አልቻልኩም። ምን ማድረግ እንዳለብኝ ሁሉ ግራ ነው የገባኝ እና እሺ እንግዲህ ቤተሰብ ቪዲዮን እንዳያችሁት ነው። ብቻ አላውቅም። የሰው እየገደሉ ነው ያሉት በጋዲሴ ምክንያት። እንግዲህ ፋሚሊ እያያችሁት እንደሆነ ይሄን ቪዲዮ ሙሉውን ቪዲዮም በቡልቱብ ላይ ገብታችሁ ማየት ትችላላችሁ። እየገደለችው ነው ያለችው። በጣም እኔ እንጃ በጣም ጨካኝ ነች ሴትዮዋ። ሲጀመርም ከየት እንደመጣች አይታወቅም። በመሀል መታ ነው ይሄው እንደዚህ እያደረገች ያለችው። ልጁን እየገደለችው ነው ያለችው። እና ያሲሚም ብትሆኚ ማለት ነው ኧረ እባክሽ ህግ ቦታ የምታውቂ ከሆነ ውጭና እንትን የሆነ ነገር አድርጊ። እና ጋዲሴ አንቺም ብትሆኚ እባክሽ የሰው እንዳይሞት እባክሽ። እኔ ብቻ አላውቅም። በጣም ስሜታዊ ነው የሆንኩት። ምን ማለት እንዳለብኝ አላውቅም። ግራ ነው የገባኝ በእውነት። እዚህ ጋር አሁን እንደምታዩት እየመቱት እያሰቃዩት ማለት ነው። እናትየው እየሳቀች ነው። በሰው ስቃይ የሚያስደስታት አይነት ሴት ነች። ምክንያቱም እዚህ ጋር እየገደሉት ልጁን ማለት ነው። እዚህ ጋር እናትየው ቁጭ ብላ እየሳቀች ነው። ሰውየው እየመታ ነው፣ እሷ ቁጭ ብላ እየሳቀች ነው። ምን አይነት ጨካኝ ብትሆን ነው እቺ ሴት እንዴ? ከዚህ በፊትም እንደዚህ አይነት ነገር አድርጋለች እንዴ? እንዴት እንደሆነ እየገደለችው እዚህ ጋር እየሳቀች ነው፣ ፈገግ እያለች ነው። ልጇን ሲጀመር እንደዚህ አይነት መጀመሪያ እንደዚህ አይነት ነገር እንትን ካለች ማለት ነው ልጇን ለምን ጥላ ሄዳ ነው አሁን እዚህ ጋር ለሰው? እኔ የሚገርመኝ ነገር እሱ ምንም ያደረገ ነገር የለም። ትናንት የለቀቁት ቪዲዮ ላይ እሱ ምንም ነገር እሷን ለማዳን እሱ በተሯሯጠ እኛ እሷን ለማዳን እንትን ባልና ገላችኋለሁ ምናምን ብላ እንትን ትለናለች። እና ብቻ አላውቅም እሱ ምን እንደማድረግ አላውቅም። እዚህ ጋር ደግሞ ብቻ አላውቅም። ቋንቋ ምን እንደምለው አላውቅም። እያወሩት ያሉት ቋንቋ አይገባኝም። እሱ ምን እያላት እንደሆነ አላውቅም። ግን ብቻ እንትን እያላት ነው፣ እየተማጽናት እንደሆነ እየለመናት እንደሆነ ነው እንጃ ብቻ የገባኝ። እና ብቻ በጋዲሴ ዙሪያ እንደዚህ እያደረጉ እንደሆነ ነው የገባኝ። ብቻ ምን ማድረግ እንዳለብኝ ሁላ ግራ ነው የገባኝ በእውነት። ምን ማድረግ እንዳለብኝ ግራ ነው የገባኝ። ምስቱ እዛ ጋር ምንም እኔ እንጃ በከሷ ጋር ምስቱ ኦሮምኛ ነው የምትችለው። በምን ቋንቋ ነው ምግባባት?
ብቻ በጣም ነው እንትን ያለኝ በጣም ነው የከፋኝ በጣም ነው እንትን ያለኝ ጨነቀኝ ምን ማድረግ እንዳለብኝ ነገር ነው የገባኝ ቤተሰብ እየገደለችው ነው ብቻ ለቀም መፍትሄው ምን እንደሆነ ለራሴ ሁሉ ነገር እንግዲህ እዚህ ጋር ያለው እዚህ ጋር እንደምታዩት እንግዲህ እየገደለችው ነው እየገደሉት ነው ያለውት እና ብቻ ለቀም ምን ማድረግ እንዳለብኝ ሁሉ ነገር ነው የገባኝ ብቻ ለቀም እስቲ ይሁት መጀመሪያ ቆይ ይኸው አቤት ጭካኔ እንዴት ይኸው እየገደለችው ነው ያለችው እኔ ብቻ አላውቅም ምን ማድረግ እንዳለብኝ ሁሉ ግራ ነው የገባኝ ቆይ እስቲ አንዴ እዚህ ጋር ያለው ፓርቲው እና በጣም ከባድ ነው ብቻ አላውቅም ምን ማድረግ እንዳለብኝ ግራ የገባኝ ገና ደራራ ስረት አበት ያመን እንጀዳም እዚህ ጋር አሁን ምን እንደምትል አላውቅም ኦሮምኛ ነው እያወራች ያለችው እየገደሉት ነው ያሉት ብቻ አላውቅም ምን ማድረግ እንዳለብኝ ሁሉ ግራ ነው ገባኝ ይሄው እየገደሉት ነው ብቻ አላውቅም ምን ማድረግ እንዳለብኝ ሁሉ ግራ ነው ገባኝ በእውነት ይሄው ልጁ እየሞተ ነው ያለው እኔ ምን ማድረግ እንዳለብኝ ሁሉ አላውቅም እዚህ ጋር እየሳቁ ነው ያሉት እዚህ ፈርጥ ላይ አሁን እሷ እየመታችሁ ነው ሰውየው ደግሞ እየሳቀ ነው ያለው ይሄው እዚህ ጋር አሁን እዚህ ጋር አፍነውታል እየገደሉት ነው ያሉት ይሄው በቃ ገደሉት በቃ ገደሉት ይሄው አፍኑት ያውነ ብቻ ምን ማድረግ እንዳለብኝ ሁላ ቤተሰብ ግራ ነው የገባኝ ብቻ ይወድም ብለውታል አፍነውታል ኧረ እባክሽ ጋዲስ ካለሽበት ቦታ ውጪ እባክሽ ሰውየውን ልጁን እየገደሉት ነው ያሉት በቃ ገደሉት ገለውታል ማለት ያሉበትን ቦታ አላውቅም የት እንዳሉ አላውቅም ቤተሰብ የጭካኔ የእውነት ገደሉት እናንተ ግን አይደብራችሁም እንደ ዝም ብላችሁ ስታዩ እባካችሁ ድረሱልኝ በቃ እንጃ ብቻ አላውቅም ልጁ እየሞተ ነው ያለው ምንም አያውቅም እኮ ልጁ ምንም ነገር አያውቅም ሲጀመር ምን ውስጥም የለም ሲጀመር አንቺ በአንቺ ምክንያት ነው ይሄ ሁሉ የሆነው ጋዲስ ሲጀመር የት ነው ያለሽው ካለሽበት ውጪ በቃ በአንቺ ምክንያት ይኸው ሰው እየሞተ ነው ያለው በቃ ውጪ ብቻ አላውቅም ምን ማድረግ እንዳለብኝ እባካችሁ ድረሱልኝ ኧረ እኔ እንጃ ብቻ ግን ያሉበትን ቦታ አላውቅም ሲጀመር ኧረ በእናታችሁ ኧረ ምንም የማያውቀው ነገ ላይ እኔ ጠፋንታ እንደዛ ነው እኔ ላይ እንደዛ ነው የሚደርስብኝ ማለት ነው በእሷ ምክንያት የተነሳ ይኸው ገድያለሁ መሰለኝ ነው የምለው ሰውዬው ጥሎት ነው ያለው ኧረ እባካችሁ ቤተሰብ በእናታችሁ ገደሉት በቃ ማለት ነው በጣም ይገርማል ኧረ ያዝም የሆነ ነገር አድርጎ ወይኔ ብቻ ወይኔ በእናታችሁ በጣም ነው ገደሉት በቃ ወይኔ በእናታችሁ ይኸውት በቃ ልጁን ገደሉት ልብኙ ለግራ ነው ገባኝ ቤተሰብ ምን ማድረግ እንዳለብኝ ለግራ ነው ገባኝ ይኸው ገደሉት በቃ ወይኔ ወንድሜ ይኸው ገደሉት ወይኔ ይኸውት በእናታችሁ ይኸው ገደሉት እሺ እኔም ነገም እንደዛ እኮ ነው